ኦረን ያላምንም በእግዚአብሔር ያላምንም ማመን አቃተኝ እኮ እንዴት እኔ እኮ ያለሽበት ቦታ ነበር ልመጣ ያሰብኩት ወይ ሕይወት አልባ ይሆንና ሕይወት ያለ ሁሉ አንቺን ሲያጣ ግንዱ እንዴት ማነገርሽ አሁን ያለሁበት ቦታ ማነገርሽ ነው ግን የመጣሽ በቃ አላቅም እንዴት ልኝ ላቅፍሽሽ ወይ ሚስቲያን ቤተሰቦች በጣም ነው የደነገጥኩት ምን ማድረግ እንዳለብኝ እያወቅኩ አይደለም በጣም ልብ ያስደነገጠኝ እኔ እንጃ እንደዚህ አይነት ነገር አንቺ እኮ ያለሽበት ማነገርሽ ግን ያለሁበት እንዴት አወቅሽ አመልከን ነው ቢወዳደር ቢታይ ባገር የት ይገኛል ማን እንዳንቺ ልዩ ነገር ሰላም 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 እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንዴት ናችሁ ውድ የሄርሜላ ቤተሰቦች እኔ በጣም ደህና ነኝ እንዴት ናችሁ ሁሉ ሰላም ነው እኔ ጋር ዛሬ ደግሞ የመጣሁት የሚገርም ዜና አለኝ አዲስ ነገር አለ ያልነገርኳችሁ ያው ጫፍ ጫፉን የነገርኳችሁ ዋናው ነገር አልነገርኳችሁ አሁን ደግሞ ያው ሰርፕራይዝም ነው በነገራችን ላይ በጣም ደስ ብሎኛል የሄርሜላ ቤተሰቦች በጣም ነው ደስ ያለኝ ምንድነው አሁን ካለሁበት ኦሬዲ አሁን ካለሁበት ቦታ ቀይሬያለሁ እሷ ወዳለችበት ያው ሀልናገርም አንዴ ትንሽ ታገሱኝና እናገራለሁ መጀመሪያ ያጋጠመኝ ነገር ልንገራችሁ መንገድ ነበርኩኝ በጣም ደክሞኛል ኦሬዲ ልክ እንደደከመኝ ነው እዚህ ቦታ ዳሪዤ ወደ እናንተ ላሳውቃችሁ እንትን ያልኩትኝ ሁሉም ነገር ጓዜን አስተካክዬ የሚያስፈልገኝ ዕቃ በሙሉ ይዤ አዲስ አበባ እሷ ጋር ሄዳለሁ እንዳልኳችሁ ያለኝ ቀለል አድርጌ ነው በነገራችን ላይ ትልቁ ሻንጣ እንትን ነው ልጆች አድርሰውታል ብሩ ትንሹን ነው ያስኩትኝ አስፈላጊው ነገር ነው ያስኩት እና ምንድነው ደርሻለሁ እግዚአብሔር ይመስገን በሰላም ደርሻለሁ አዲስ አበባ ገብቻለሁ አሁን የቀረኝ ምንድነው ከታሷን መገናኘትና እሷን ማግኘት ነው ያለው ነገር አውርተናል ባለፈውም ነግሬያችኋለሁ ቀጥታ የሄድኩት ኢንቦክስ አድርጌያለሁ የሚያስፈልገው ነገር በሙሉ ከፍዬ እሷ የኔን እንደማደርጋት ነግሬያችኋለሁ ባለፈው ምንም የተደበቀ ከእውነት የራቀም ነገር የለኝም መጀመሪያ የኔ ሆነች ሴት ነው የጠየቁት የሰው የሆነች ነገር አልነካሁም እና ይሄ መምጣቴ ደግሞ ሲሰማ ብዙ ውዥንብር ተፈጥሯል ግልጽ ያልሆነልኝም ሐሳብ አይቻለሁ ያ ምንድነው ይሁን አሁን እሷ መምጣቴን ስታቅ እኔ እንደመጣው ስታቅ ታፈቅረኛለህ አታፈቅረኝም የሚል ጥያቄ እየጠየቀችው እያስጨነቀችው ቪዲዮ ላይ አይቻለሁ ኦሬዲ እሱ ያ ነገር አይፈልግም እንደ ግዴታ እያደረገችበትም ጭምር ነው ከኔ ለመሸሽ ያው እንደመጣው ነግሬያታለሁ አሁን ያለችበትም ለመሄድ ሁሉ ነገር አዘጋጅቻለሁ አዲስ አበባ ደርሻለሁ ደስ ብሎኛል በሰላም መግባትም ትልቅ ነገር እና ደግሞ የኔ የሆነች ሴት የምታስፈልገኝ ባፍቅራትም ሴት እጄ ላይ ማስገባት እንደ ቀልድ አትዩት እና ደግሞ ይህ ነገር ሳደርግ መስዋዕት እንደሚያስከፍለኝ ያውቃለሁ በጣም ብዙ መስዋዕትነት እንደሚያስከፍለኝ ያውቃለሁ ግን ለዛ ነገር ሬዲ ነኝ ዞሮ ምንድነው እኔ ወንድ ልጅ ነኝ የምፈልገው ነገር ማግኘት መቻል አለብኝ አሁን እጄን አጣጥፌ ቁጭ ብዬ ማልቀሱ ተገቢ ነው ብዬ አላምንም በጣም ተጎድቻለሁ እንደምታውቁት ማንም ሰው ረጅም ጊዜ ፕላን ያደረገበት ነገር ላይ ሲወሰድበት ምቾት አይሰጠውም ዛሬ ምንድነው መምጣቴ ሲታወቅ ይሄ ሁሉ ግርግር ወከባ መፈጠሩ ምንም ቅሬታ አላሰጠኝም ማለት ያው ከኔ ነው አሁን ሁሉ ሰው ከኔ ለመውሰድ ያለው ፍላጎት እንጂ ምንም ነገር ደግሞ አርቄ መልሳታለሁ በነገራችን ላይ ማንም የፈለገው ማሰብ ይችላል ማንም ምንም አያመጣም ምንም ማለት ነው እያንዳንዷ ነገር ከኔ የምታልፈን ከኔ የሚያክፈኝ ነገር የለም በፈጣሪ ዳታ ደርሻለሁ ከጉዳቴ ከዛ ሁሉ ነገር ያው ፋይሉን ከማወጣው ብያችኋለሁ ባለፈው ፋይሉን ከማወጣው አሁን ኦሬዲ እሷን ላገኛት ነው ኢንቦክስ ላይ አውርተናል ካልካደች አውርተናል ያለችበትም ድረስ ስለማቅ ቀጥታ ነው የሚሄደው ምን እንደምትል ማወቅ አልችልም ቀጥታ ፊት ለፊት ነው የምንገናኘው ከዛ በኋላ ደግሞ ምን ይፈጠራል ምን ይሆናል ምንም ያውን እውነት ለመናገር አዲስ አበባ መድረስ ነው ትልቁ ደስታዬ ማለት ነው ይሁን እንዳገኘኋት እንደማገኛት ነው እርግጠኛ ሆኖ ውስጥ እየነገረኝ ያለው ሌላኛው ምንድነው የሚያስጨንቀኝ ነገር የለም ለጊዜው ምንም ነገር ይፈጠር አሁን ብያችኋለሁ እንደ ወንድ መክፈል ያለብኝ መስዋዕትነት መክፈል አለብኝ እኔ በነገራችን ላይ አርፍጃለሁ እንደዚህ የከረረ አልመሰለኝም አሁን ትላንት ነው መምጣቴን ስታቂ ያን ቪዲዮ ፖስት ማድረጋቸው ካያችሁት ቪዲዮን ታፈቅረኛለህ እያለችው ነበረ እሱም በጣም በመጨነቅ ነበረ
የሰው ወሬ አትስሚ እያላት የነበረው ይሄ ነገር ደግሞ የሰው ወሬ አትስሚ፣ እኔ ነኝ ካንቺ ጋር ያለሁት፣ የሰው ወሬ መስማት የለብሽም እና እንደዚህ አይነት ነገር ምንም ያስጨንቅሽ ጉዳይ አይደለም እኔ ያለው ብሎ እያጽናናት እያወራት ነበረ። ያ ነገር ምንድነው የተረዳሁትኝ ልጁ አሁን ያኛው ከሞቀው ቤት ውስጥ ለማስገደድ አስመሰለ። አሁን ከኔ ለምሽሽ እየሄደችበት ርቀት ነው ተመልከቱ። አሁን መምጣት ያውቃለች፣ አውርተናል፣ በዛ ላይ ተነጋግረናል፣ ችግር የለምና እንገናኛለን ምናምን ተባብለናል። እንዲህ አሁን የቀጠረችኝ ሁላ ቦታ አለ ያኛው ቤት ከምትመጣው ያለሁበት ከምትመጣው እዚህ ቦታ እንገናኝ ብላኛለች። ኦልሬዲ ቀጥታ እሷ ጋር ነው የሚሄደው። አሁን ግን ያ ነገር እንዳለ በጣም ከተገረምኩት አንዱ ነገር እንደሆነ ታውቃላችሁ፣ ቀጥታ ያ ነገር እንዳወራን ነው ያ ቪዲዮ ፖስት የተደረገው። ምን ታስበው እንደሆነ ምን ግልጽ ያልሆነልኝ ነገር አለ። እሷ ምንድነው እኔ አላውቅም፣ ምንድነው የጎደለሽ አንቺ ከኔ እንደሆነ የትኛውም ነገር አለ ምንድነው አሁን አስፈላጊው ነገር? እኔ ጠይቄያታለሁ። ምንድነው የፈለግሽው ከኔ? ምንድነው የጎደለሽ? ከኔ ርቀሽ ሌላ ትዳር ያለው ሰው ጋር ለምን ትሄጃለሽ? እኔ ታውቂያለሽ ምንም ነገር ትቼ ካንቺ ጋር ለመሆን ያለኝ ፍላጎት ዛሬ ሳይሆን ከዛ በፊትም የምታውቂው ነገር ነው። እና ምንድነው ልልሽ የምፈልገው ምንድነው ማለቴ አሁን የሆነ ነገር ካጎደልኩኝ ንገሪ። አሁን እሺ ብለሽ ተስማምተሽ እሺ እንገናኛለን ብለሽኝ መጥቻለሁ። በነገራችን ላይ በጣም ረጅም ቦታ ነው አቆራርጬ ወደ አንቺ የመጣሁት። ያ የመጣሁበት ርቀት ኦልሞስት 136 ኪሎ ሜትር አቆርጫለሁ። ያው 136 ስል ማንም ማያውቀው አይኖርም ብዬ አስባለሁ። ከቡታጅራ ወደ አዲስ አበባ ሄጃለሁ። እኔም እሷም የመጀመሪያ ቦታችን ቡታጅራ ነው። ማንም ማያውቀው የለም። ያን ሰፈር ልጆች ነን፣ እንተዋውቃለን። ግን ደግሞ አሁን ያ ነገር ተፈጥሮ አሁን በዛ ባለፈው ለነገርኳችሁ ለሚዲያ ተካሄዶ በዛ ልክ ትቀራለች ብዬ ስላላሰብኩ ነው ዛሬ ዋጋ ከፍዬ ጊዜን ሰጥቼ በጣም ብዙ ነገር መስዋዕት አድርጌ የመጣሁት። ቀጥታ እሷን ለማግኘትና ለማግኘት ብቻ አይደለም ነግሬያችኋለሁ ባለፈው። ለማግኘት ብቻ ሳይሆን ይዤያት ካልተመለስኩኝ የመጣሁበት ነገር ከንቱ ነው የሚሆነው። ምክንያቱም ብዙ ቻሌንጆችን አልፌ ነው የመጣሁት። አሁን እዚህ ሲመጣ ስራው ላይ እንደክቼ የመጣሁት ማደርጋቸው በጣም የራሴ ፐርሰናል ጉዳዮች ትቼ ነው የመጣሁት። ምክንያቱም እዚህ የመጣሁበት ምክንያት ይመስላል የህይወት አጋሪ የወደፊት ሚስት የልጆቼ እናት ትሆናለች ብዬ አስባለሁ። ሴት ታውቃላችሁ፣ ባላሰብኩበት መንገድ ለመቀማት ወይ ደግሞ እሷም ከኔ ለመሸሽ የምታደርገው መንገድ እሱ ለማስተካከልና ለማረም የመጣሁት። ምክንያቱም የሆነ ነገር በስልክ ከምታወሩት ይልቅ በአካል አውርታችሁት ምላሽ መሰጠት አለበት። ያ ነገር ምላሽ ከተሰጠ አትቆጩም። ግን ደግሞ እኔ አሁን የእሷን ምላሽ የእነሱ ምክንያት እቀበላለሁ ብዬ አላስብም። አላውቅም፣ የሆነ መንገድ ተጠቅሜ ግን ይዣት እንደመጣ 100% ውስጥ ያምኗል። ምንም አይነት ነገር ይፈጠሩ፣ ምንም አይነት ነገሮች ሊሆኑ ይችላሉ። እኔም በአቅሜ ማድረግ ያለብኝና መዘጋጀት ያለብኝ ነገር በሙሉ አዘጋጅቻለሁ። እሷን ሳላገኝ ደግሞ የምመለስበት አጋጣሚ አንድም ነገር አይኖርም፣ ሊኖርም አይችልም። ምክንያቱም ብያችኋለሁ ባለፈው በየትኛውም መንገድ ሊመጡ ይችላሉ፣ በየትኛውም አይነት ነገር ወደ እኔ ሊመጡ ይችላሉ። ምክንያቱም አንድ ሰው ለሚያፈቅራት ሴት መስዋዕትነት ካልከፈለ፣ ፍቅር በመስዋዕትነት ውስጥ ካላለፈ መስዋዕትነት የለውም። ሰዎች ነን አይደለ? ብዙ መጽሐፍ እናነባለን፣ ብዙ ልቦለዶች፣ ብዙ ነገሮች ስናይ አንድ ሰው ከተፋቀረ ለፍቅር የራሱ የቻለ የሚከፍለው መስዋዕትነት አለ። ያ መስዋዕትነት ደግሞ ከፍሎ የራሱ ማድረግ ካልቻለ ያ ሰው መጀመሪያም ሲጀምር ለዛ ሰው ፍቅር አልነበረውም ማለት ነው። ምንድነው ለዛ ሰው ፍላጎትና ፍቅር ካለው ያ ሰው ለዛ ሰው መስዋዕትነትን መክፈል የሚችልበት መንገድ ከሆነ በዛ ልክ ልቡ ተነሳስቶ ለፍቅር ዋጋ መክፈል ከፈለገ ዋጋ ይከፍላል። ዋጋ የተከፈለበት ነገር ይጣፍጣል። በነገራችን ላይ ያልሰራንበት ነገር ሲሰጠን ለማጥፋት ያለን ፍላጎትና ሰርተን ደክመን ያመጣነው ነገር ቤቱን ለምሳሌ እኔ ደክሜ ለፍቅር መስዋዕት ከፍዬ ሳመጣት ኖርማል እኔ ጋር ከምትመጣው ሴት ይልቅ ዋጋ ከፍዬ ማመጣ ሴት ሞር የበለጠ ነው ለሷ ትኩረት የሚሆነው። ያ ደግሞ ምንድነው ለፍቅር የምትከፍሉት መስዋዕትነት ቤታችሁ እንዲቆምና እንዲስተካከል እንዲጸና ያደርገዋል። እና እኔ ዋጋ ከፍዬ የሆነ ነገር ከፍዬ ነው ወደዛ ህይወት ውስጥ መግባት ፈልገው እና ምንድነው ያም ይሄ ማትበይ አሁን ደርሻለሁ፣ መጥቻለሁ፣ አንቺ ጋር ነኝ ያልሽኝ ቦታ ላይ ለመድረስ ትንሽ ነው የቀረኝ። እኔና አንቺ ደግሞ እንደምንገናኝ 100% እርግጠኛ ነኝ። ሌላ ምንድነው ምንም እንትን አትበይ። ካንቺ ውጪ ማንንም ሴት በህይወቴ ውስጥ አትገባምም፣ ልትገባም አትችልም፣ አላስገባውም። ብዙ ነገሮች ተፈጥረዋል አውቃለሁ። ብዙ ነገሮች አሁን እኔ ጋር ስትመጪ ግን ምንም
ያሸማቀቅሽ ጉዳይ ሊኖር አይገባም። ደረትሽ ነፍተሽ ትላንትናም ይወዱሻል ምስጋና፣ ዛሬም ይወዱሻል፣ ነገም ይወዱሻል። አፍቅርሻለሁ በየትኛውም የህይወት መንገድ ውስጥ አንቺ ለኔ ልዩ ሴት ነሽ እና በትዕግስት ነው። ከልጁ አንፃር ያው ከኔ ለመሸሽ ሌላ ህይወት ውስጥ ለመግባት አትሞክሪ። በቃ ይሄ ነው የምልሽ። አሁን ከአንቺ የተረዳሁት ምንድነው መምጣትሽን ስታውቂ በጣም እንደተጨነቅሽ ተሰማኝ ውስጥ። ኦልሬዲ እንደምታዩት ሁሉም ነገር ነው ጓዜን ይዤ የመጣሁት ነግሬያችኋለሁ ቅድም። መምጣቴ ስታውቅ በጣም ዲስተርብ የሆነች ይመስለኛል። ያ ደግሞ ግልጽ መደረግ ያለበት ጉዳይ ምንድነው እኔ ላስጨንቅሽ እኮ አይደለም የመጣሁት አንቺ ለኔ ላደርግ ብቻ ነው የመጣሁት። ሌላ ዝባዝምኬ ወይ ደግሞ ልጎዳሽም የመጣሁበት መንገድ የለም። ግን እመኚ ካለሽበት ቦታ ይዤሽ እመለሳለሁ። በቃ በጣም ነው የናፈቅሽ። በነገራችን ላይ በጣም ናፍቀሽኛል። ጓጉቻለሁ ለማግኘት አንቺን ለማግኘት በጣም ነው የጓጓሁት። እንደምታስቢው አይደለም የጓጓሁት። እኔ እንጃ ከምጠብቂው በላይ ነው። ምን አይነት ልብስ ለብሰሽ እንደምትመጪ ምን ሆነሽ እንደምትመጪ ምን አይነት አላቅም። በጣም ነው የጓጓሁት እውነት ለመናገር። ምክንያቱም በፊት ያስለመድሽኝ ነገሮች በፊት ካስለመድሽኝ ነገሮች አንድ ውስጥ ፏብል እኔ ለማግኘት በቃ የምታደርጊያቸው እያንዳንዱ የምትለብሽበት የምትሄጂበት ርቀት ስለማቅ ያ ነገር አጓጉቶኛል እና ደግሞ በጣም እንትን ብያለሁ። ናፍቀሽኛል። በጣም ነው እየጠበቅኩሽ ነው። ቦታውም ደግሞ ቀድመሽ ለመድረስ ደርሻለሁ። አሁን ትንሽ ነው የቀረኝ፣ ጠጋ እያልኩኝ ነው እና በጣም ነው ያጓጓሽኝ። ጓጉቻለሁ አንቺ ጋር እስክደርስ እና እንደምታውቂውም አትጨናነቂ። የሚያስጨንቅ ነገር ወይም ላስገድድሽ የመጣሁት ነገር የለም። ፍቅሬን ነው ፌስ ቱ ፌስ ነው እኔና አንቺ ማውራት ያለብን። መመለስ ያለብን ወደ ሰፈራችን። ማንንም ሰው አስገድድ፣ ማንንም ሰው ምንም አድርጎሽ እኔም የበደልኩሽ ያረኩሽም ነገር ካለ ፊት ለፊት ትነግሪኛለሽ። አንቺ ያለሽበት ድረስ መስዋዕትነት ከፍዬ የመጣሁት አንቺን ለመውሰድ ነው። ሌላ ነገር ምን የሚያስጨንቀኝ ነገር የለም። አሁን እንደምታይኝ ያለሽበት ላይ ነው። ትንሽ ቦታ ነው የምንራራቀው ካለንበት ቦታ። ቀድሜሽ ያው ለመጀመሪያ ጊዜ ሰው ሲይዘው ፍቅር ማለቴ ከተፈቃሪ ይልቅ አፍቃሪ ነው ቀድሞ የሚደርሰው። ምክንያቱም ተፈቃሪ ትንሽ ሊዝናናም ይችላል። ምናልባት እኮ የትላንቱ ፍቅርሽ ከሻከረ ብዬ ፈርቼ እንጂ ትላንትና የነበረሽ ቦታዎች አውቃለሁ። በጣም ነው ጠንቅቄ የማውቀው። ያ ስለማ ቀድሜ ደርሻለሁ ዛሬ። እስኪ እኔ ቀድሜ ልገኝና ያው አንቺ ፊት አላረፈድኩም። አሁን እዚህ አካባቢ ነኝ። ነይ ደርሻለሁ። ትንሽ ነው የቀረኝ። ትንሽ ብቻ ወክ ማድረግ ነው በነገራችን ላይ የቀረኝ። በተረፈው ደግሞ እስክትመጪ በጣም ነው የምታጓጉኝ። በጣም ልቤ እኔ እንጃ በጣም ተነሳስቶ ነው እየጠበቀሽ ያለው እና ደስተኛ ነኝ አንቺ ጋር ስለመጣሁ። በተረፈ ደግሞ ይህን ቤት ሰብስክራይብ አድርጉት፣ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉት። ሁሌም ያለው ነገር ሁሉ ነገር እንዳሳውቃችሁ የሚያደርገኝ ምንድነው ሁሉም መረጃውም እንዲደርሳችሁ ያለው ነገር እንዳለ ወደ እናንተ ይፋ ማድረግበት ፔጄ ነው። በዛ ላይ ደግሞ ሰብስክራይብ እያደረጋችሁ አዳዲስ ሊሆን ከሷ ጋር በኋላም የማደርገውን ነገር እንዲደርሳችሁ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ ቤተሰቦቼ። ሰብስክራይብ ስለምታደርጉ ላይክ ስለምታደርጉ ደግሞ የበለጠ ወዳችኋለሁ።